የፖሊስ አርማዬ ሰላም 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 ይስፈን ሰላም በኢትዮጵያዬ። ሰላም ጤና ይስጥልኝ የተከበራችሁ ተከታታዮቻችን። በምስራቅ ጉራጌ ዞን የቡታጅራ ከተማ ፖሊስ የመደበኛ ምልምል ፖሊስ ሰልጣኞች የምልመላ ቅድመ ሁኔታ ላይ ስልጠና ሰጠ። የማዕከላዊ ኢትዮጵያ ክልል መንግስት የአንደኛ ዙር የመደበኛ ምልምል ፖሊስ ሰልጣኞች ለመመልመል በተዘጋጀው የአፈጻጸም መመሪያ ላይ የቡታጅራ ከተማ ፖሊስ ስልጠና ተሰጥቷል። የቡታጅራ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ቃሲም ገርማ የክልሉ ፖሊስ ኃይል ለማጠናከር የተፈጠረው እድል በከተማ ፖሊስ እጥረት ለማስተካከል የሚያስችል እንደሚሆን ተናግሯል። የስራ እድል በመፍጠር የስራ አጥ ቁጥርን የሚቀንስ እድልም ነው ብለዋል። የቡታጅራ ከተማ ፖሊስ ዋና አዛዥ ሳጅን ሙሁዲን አምዛ በከተማዋ በትኩረት እንደሚሰራ ገልጸው በምልመላው የሚካተቱ ወጣቶች በጥሩ አርአያ በሆነ ስነ ምግባር ማህበረሰቡን ማገልገል የሚችሉ መሆን እንዳለባቸው አሳስበዋል። የመደበኛ ምልምል ፖሊስ ሰልጣኞች በክልሉ በ2017 አንደኛ ዙር መሆኑ ለየት ያደርገዋልም ነው ያሉት። በከተማ ፖሊስ ኃይል እያገለገሉ ያሉና የዋና ሳጅን ማዕረግ ላይ የደረሱ ፖሊሶችም ከ3 ወር በኋላ ስልጠና የሚገቡ እንደሚሆንም ተናግረዋል። የከተማ ፖሊስ ጽሕፈት ቤት የሰው ሀብት ስራ አመራር ዳይሬክቶሬት ምክትል ኢንስፔክተር ወንዲፍራው ጥላሁንም የመደበኛ ፖሊስ ሰልጣኞች ለሕገ መንግስቱ ታማኝ፣ በእኩልነት የሚያምኑ መሆን እንዳለባቸው በስልጠናው ወቅት ገልጸዋል። የፖሊስ አርማ